በፍጹም ማጋራት የሌለባችሁ 5 ሚስጥሮች። ሰው እንደመሆናችን መጠን ከሰዎች ጋር መገናኘታችን የማይቀር ነው። ሁሉም ሰው ደግሞ በህይወት በኑሮው ችግር ይገጥመዋል። አንዳንዴም ከአቅማችን በላይ የሆነ ፈተና ውስጥ ልንገባ እንችላለን። ታዲያ አንዳንድ ሰዎች ችግራቸውን ለሰው ሳያጋሩ በራሳቸው ሲታገሉ፣ አንዳንዶቻችን ደግሞ ሊያግዘኝ ሊረዳኝ ይችላል ብለን ወደምናስበው ሰው ጭንቀታችንን ተናግረን መተንፈስ እርፍ ማለት እንመርጣለን። ጥቂቶች ችግራችንን ሰምተው ጭንቀታችንን አይተው ሊረዱን ሲሞክሩ፣ አብዛኞቹ ግን ስለነገርናቸው ነገር እንኳን ምናልባትም በአካል አይተውንም ላያስተውሉት ይችላሉ። ታዲያ በዚህ ዓለም ላይ በጥበብ ካልተንቀሳቀስን ለመልካም አስበን ይረዱናል ያልናቸው ሰዎች በተቃራኒው በቁስል ላይ እንጨት ዝደድ የሆነ ነገር ሊፈጥሩብን ይችላሉ። በመሆኑም ዛሬ በፍጹም መናገር ወይም ማጋራት የሌለብን 5 ሚስጥሮች በጥልቀት እንመለከታለን። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ለቁም ነገር እንደመጣ ሰው ቪዲዮውን እስከመጨረሻ ድረስ ተመልከቱት። ካልጨረሳችሁት ባትጀምሩት ይመረጣል። ምንም ያህል ቅርበት ከሰዎች ጋር ቢኖረን ለማንም ማጋራት የሌለብን እነዚህን 6 ነገሮች አንድ በአንድ እንመለከታቸዋለን። ከዛም ከማየት ባለፈ በህይወታችን ተገብራቸዋለን። ካላስፈላጊ ቁስለትና የልብ ስብራት ራሳችንን እንጠብቃለን። በተለይ 4ኛውና 5ኛው መራራ ቢሆንም በጣም ይጠቅማቸዋል። እስከ መጨረሻው ተመልከቱት። 1ኛ የስኬትህ ሚስጥር። ይህ ማለት ለሰዎች ምቀኛ በመሆን ወይም በክፋት ሰዎች አንተ የደረስክበት እንዳይደርሱ ከማሰብ ሳይሆን እኛ ስለ ራሳችን የስኬት ሚስጥር ለሰዎች ብንናገርና ብናሳይ ይህ እኛ የደረስንበት የስኬት ሚስጥር ለሌሎች ላይ ሰራ ይችላል። በዚህ ውስጥ ደግሞ ሰዎች የኛን ስኬት ሚስጥር ሞክረው ባይሳካላቸው ድንገት ለኛ ያላቸው አመኔታ ልናጣው እንችላለን። እንደውም በክፋት የሆነ ነገር እንደደበቅናቸው በማሰብ ጠላትም ሊያደርጉን ይችላሉ። ስለዚህ ነው የስኬትን ሚስጥር ለማንም አታጋራ ያልኩ። 2ኛ የገጠመን ችግር ለማንም አታጋራ። የገጠመንን ችግር ማካፈል ምናልባትም ነገሮች እንዲቀሉን፣ ሸክማችን እንዲቀልል ሊያደርግ ይችላል። እንዳሰብነውም ለሰውም ችግር ስናካፍላቸው ሊረዱን፣ ሊያግዙን በእኛ ቦታ ራሳቸውን አድርገው ሊረዱን የሚፈቅዱ ሰዎች ልናገኝ እንችላለን። ምንም እንኳን ሊረዱን ቢችሉና ቢሞክሩ እንኳን ከእርዳታቸው ጀርባ ምን እንዳለ ማሰቡ ግን ተገቢ ነው። ምክንያቱም በዚህ ሰጥቶ መቀበል በሆነች ዓለም ላይ ከተሰጠን ጀርባ ምን እንዳለ ማሰብ ምንም ጥያቄ የለውም። ይህን እንኳን በቀላሉ ብናልፈው፣ አንዳንዶች ደግሞ የኛን መቸገርና ጭንቀታችንን፣ ገመናችንን ለነርሱ መናገራችን እንዲያላቸው እንኳን እንደሌላቸው ሲሆኑብን፣ ሊረዱን ሲችሉ እንዳልቻሉ የሚያስመስሉት ነገር ሊፈጠር ይችላል። ያም ደግሞ ልባችንን ያቆስለዋል። ከንፈር እየመጠጡ ሲያላግጡብንም ውስጣችን ይጎዳል። እስቲ አንዴ አይናችሁን ጨፈን አድርጉና ይናስቡ። ዓለም ልክ አንድ ትልቅ የካርታ ጨዋታ ብትሆንና በዚህም የህይወት ጨዋታ ውስጥ ህጉ አንድ ቢሆን ታውቃላችሁ፣ የሚያሸንፈው ህጉን የደበቀው እንጂ ህጉን ለተጋጣሚ ያሳየው አይደለም። በዚህ ቪዲዮ በየመንገዱ፣ በየሶሻል ሚዲያው፣ በየካፌው ሰዎች ሁሉንም ነገር ለዓለም ለመዝራት ሲጣደፉ፣ ስለ እቅዳቸው ሲጮሁ፣ ስለ ፍቅር ህይወታቸው ሲያወሩ፣ ስለ ንብረትና ሀብታቸው ሲያወሩ፣ እንዲያውም ገና ስላልተፈጠረው ነገር ሳይቀር ሲተነብዩ መታየቱ የሚያመጣውን መዘዝና ለራሳቸው መስከረት ያለባቸውን ወሳኝ 10 ነገሮች ይሰጣል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ እንዲሁም በኮሜንት እንድትሳተፉ ከእውቀት ማዕድ እንድትቋደሱ እጋብዛችኋለሁ። በዚህ ጊዜ ሁሉም ሰው መጽሐፍን ማንበብ፣ ሁሉም ሰው ገጹን ገልጦ እባካችሁ አንብቡኝ እያለ ይለምናል። ግን ወዳጄ አንድ ጥያቄ ልጠይቅህ፣ መጽሐፉን አንብበህ ስትጨርስ ምን ታደርገዋለህ? መልሱ ቀላል ነው። ወደ መደርደሪያ ወርውረህ ወደ ሌላ አዲስ መጽሐፍ ትሄዳለህ። የተነበበ ማንነት ያበቃለት ማንነት። ታዲያ በዚህ በጫጫታ በበዛበት ዓለም ውስጥ አንዳንድ ሰዎች እንዴት ጸጥ ብለው ዓለምን አንቀጥቅጠዋት ይኖራሉ? መልሱ የካርታ ጨዋታቸው ላይ ነው። ብልህ ሰዎች፣ ዓለምን የሚመሩ ሰዎች ወይም እውነተኛ ውስጥ ሰላም ያላቸው ሰዎች ዝምታ የሚባል መከላከያ ግንብ አላቸው።
እነርሱ ምን መናገር እንዳለባቸው ብቻም ሳይሆን ምን መደበቅ እንዳለባቸው ጠንቅቀው ያውቃሉ። ዛሬ እኔና አንተ የምናደርገው ጉዞ ወደ እነዚህ ብልህ ሰዎች የህይወት ጥበብ ነው። እነሱ ከማንም ሰው ከቅርብ ጓደኛቸው ሳይቀር የሚደብቋቸውን ነገሮች፣ ነገር ግን ህይወታቸውን በኃይልና በግርማ ሞገስ የሞሉትን 10 ታላላቅ ምስጢሮችን በጥልቀት እንመለከታለን። ይህ ዝም ብሎ ምክር ነው። ይህ የአኗኗር ስልትን ጭምር። አብረን እንዝለቅ። የመጀመሪያውና ምናልባትም የብዙዎቻችንን ህልም የሚቀብረው ትልቁ ስህተት ቀጣዩ እርምጃን ለሰዎች መናገር። እስቲ እናስተውል። አንድ ትልቅ ሐሳብ ይመጣልሃል። ድንቅ የንግድ እቅድ ወይም ትምህርት የመማር ፍላጎት ወይም ህይወትን የሚቀየር ህልም ታስባለህ። ወዲያውኑ ለጓደኛው ደውለህ ስማ ዘንድሮ እኮ እንዲህ ላደርግ ነው ብለህ ትነግረዋለህ። ጓደኛም ዋው ጎበዝ አሪፍ ነው ይልሃል። በዚህ ጊዜ ምን እንደተፈጠረ ታውቃለህ? አእምሮ ስራውን ሰጥቶ የጨረሰ ያህል እርካታ ይሰማዋል። ያን ስራ ለመስራት የሚያስፈልገውን የውስጥ እሳት በወሬ አውጥተህ ጨረስከው ማለት ነው። ብልህ ሰዎች ግን እንደዚህ አይደሉም። ቀጣዩ እርምጃቸው ምን እንደሆነ ማንም አያውቅም። እንደ ድመት ድምፃቸውን አጥፍተው ይራመዳሉ። ሰዎች የሚሰሙትን የለፉበትን ሂደት ብቻ ሳይሆን የተሳካለችን ውጤት ብቻ መናገር መቻል አለባቸው። አየህ፣ እቅድህን ስትናገር እንቅፋትን ታበዛለህ። ምቀኛው ይሰማል፣ ተስፋ አስቆራጩ ይበዛል፣ ወይም ደግሞ ሐሳብን የሚሰርቅ ሰው ይኖራል። ስለዚህ እባክህ ቀጣዩ የህይወት ሙቭህን ወይም እርምጃህን እንደ ቼዝ ጨዋታ በምስጢር ያዘው። ሰዎች ውጤቱን አይተው ይደንግጡ እንጂ እቅድህን ሰምተው አይዘጋጁም። ሁለተኛውን የሚስጥር ጥበብ ለማወቅ ኪስህን አለማሳየት ነው። ይህ የገንዘብ ጉዳይ ብቻ አይደለም፣ ይህ የነፃነት ጉዳይ ነው። በባንክ አካውንት ስንት ብር አለ? ደሞዝ ስንት ነው? ወይም ምን ያህል ንብረት አለ የሚለው ለሰዎች በተናገርክ ቁጥር ሰዎች ከአንተ ጋር ያላቸውን ግንኙነት በዛ ልክ መቀየስ ይጀምራሉ። ብዙ ብር ካለ ወዳጅ መስለው የሚጠጉ ጥገኛ ተባዮች ይበዛሉ። ብር ከሌለ ደግሞ የአንተን ማንነት በኪስ ልክ ሰፍተው የሚነቁ ሰዎች ይመጣሉ። ብልህ ሰው የገንዘብ መጠኑ እንቆቅልሽ ያደርገዋል። ሲያዩት የሞላለት ይመስላል፣ ሲቀርቡት ግን እርግጠኛ መሆን አይችሉም። ይህ አሻሚነት ክብር ይሰጣል። ሰዎች አንተን ስለ ማንነትህ እንጂ ስለ ገንዘብ ብለው እንዳይቀርቡ ያደርጋል። የአንተ የገንዘብ አቅም ጸጥታ ይወዳል፣ ድህነትም ጸጥታ ይወዳል። የትኛውም ደረጃ ላይ ሆን የኪስ ቁልፍ የአንተና የአንተ ብቻ መሆን አለበት። ሶስተኛና እጅግ በጣም ወሳኙ ነገር የቤተሰብ ሚስጥር ነው። አስተውለህ ከሆነ አንዳንድ ሰዎች ከትዳር አጋራቸው ጋር ሲጣሉ ወይም ሲጋጩ፣ ከወንድሞቻቸው ጋር ሲጋጩ ስልካቸውን አንስተው ለጓደኞቻቸው ይናገራሉ። ሚስቴ እኮ እንዲያደረገች ወይም ባሌ እኮ እንዲበደለኝ ይላሉ። ይህ ትልቅ የዋህነት ነው። ዛሬ የሚታማው ወንድምህ ነገ ታርቃ አብረው ትበላለህ። ነገር ግን የነገርከው ሰው ያንተን ወንድም ወይም ያንቺን ባል ለዘላለም በዛ በነገርሽው ጥቁር መነጽር ልክ ነው ያለው። የቤትህን ክብር በገዛ አፍህ አትግፋው። ብልህ ሰው የቤቱን ግድግዳ ወፍራም ነው። ጩኸቱ ከቤት አይወጣም፣ ደስታው ማዘኑም ከቤቱ ግድግዳ ውስጥ ይቀራል። ቤተሰብ ማለት ምሽግ ነው። የምሽግን ቅጥር እንዴት አሳልፈህ ለጠላት ትሰጣለህ? ሰዎች ስለ ቤተሰብ ሲያስቡ አንድነትና ፍቅር ብቻ ይታያቸው። ችግሩን በርህን ዘግተህ ፍታው። ይህ ትልቅ የብስለት ምልክት ነው። አራተኛው ነጥብ የበጎነት ስራህን ደብቅ የሚለው ነው። በዚህ ዘመን መስጠት ቢዝነስ ወይም ንግድ ሆኗል። ካሜራ ይዞ መርዳት፣ ፎቶ እያነሱ ማብላት የተለመደ ነው። ግን እውነት እልሃለሁ ካሜራ ፊት የተደረገ መልካምነት ሁሉ መልካምነት ሳይሆን ትወና ነው። ብልህ ሰዎች ግን የሰጡት እጃቸው እንጂ አፋቸው እንኳን አይናገርም። አንድን ሰው ስትረዳ ያ ሰው አንገቱን እንዲደፋ አታድርግ። እርዳታ የዛን ሰው ክብር የሚነካ ከሆነ እርዳታ ሳይሆን ስድብ ነው። ስታደርግ በድብቅ አድርግ። ያኔ ህሊናህ ይሞላል፣ ፈጣሪ ያይሃል፣ ራስህ ትረካለህ። ሰዎች እከሌ እኮ ለጋስ ነው ብለው እንዲያወሩልህ አትፈልግ። የሰጠኸውን እርሳ፣ የተቀበልከውን ግን መቼም አትርሳ። ይህ አይነቱ ስነ-ልቦናዊ ልዕልና ነው ሰዎች በናፍቆት እንዲያዩ የሚያደርግ። አምስተኛው ነጥብ ድክመትህንና ፍርሃትህን አታጋልጥ። ሰው ነህ፣ ትፈራለህ፣ ትጨነቃለህ፣ የምትደክምበት ቦታ አለ። ይህ ተፈጥሮ። ነገር አለመጨከኖች መሆኑን አትርሳ። ደካማነትህን ለሰዎች ማውራት ማለት ጠላትህ የት ቦታ ይመታል የሚያደክም መሳሪያ ያቀበልከው ነው ማለት ነው። እኔ እኮ እንደዛ አይነት ሰው አይመችም፣ እኔ እኮ ይህ ነገር ያስፈራል፣ ለየኮየ ቦታ የምታወራ ከሆነ
ሰዎች ይህንን መረጃ መስግበው ይዙታል። አንድ ቀንም አንተን መጣል ሲፈልጉ በዛ ድክመት ይጠቀሙብሃል። ብልህ ሰው ግን ድክመቱን በጓዳ ውስጥ ያስተካክላል። ለሰዎች ግን የጠነከረ ጎኑን ብቻ ያሳያል። ልክ እንደ ዳክዬ በውሃ ውስጥ እግሩን እያፍጨረጨረ ቢሆንም ከላይ ሲታይ ግን በሰከነ መንፈስ ይዋኛል። አንተም እንደዛው ውስጥ ቢጨነቅም ፊት ግን መረጋጋትን ይለበስ። ስድስተኛ ቂምና ጥላቻ አታውራ። ይህ በጣም ትልቅ የሆነ ስለምናጥ አንድ ሰው ጎድቶክ ይሆናል፣ ልብንም ሰብሮት ይሆናል። ያን ሰው እንደጠላሁና እንድትጠይቀው ለሰዎች በተናገርኩ ቁጥር አንተም አሁንም የዛ ሰው እስረኛ እንደሆንክ እያሳየህ ስለ ጠላት ታወራለህ ማለት ጠላት በአንተ ህይወት ውስጥ ትልቅ ቦታ አለው ማለት ነው። ብልህ ሰው ጠላቱን በዝምታ ይቀጣል ወይ ይቅር ይላል። ካልሆነ ደግሞ ያ ሰው በህይወት ውስጥ እንዳልነበር አድርጎ በመርሳት ትልቁን ንቀት ያሳያል። እመነኝ፣ ለአንድ ሰው ከጥላቻ የበለጠ የሚጎዳው ነገር ቦታ መስጠት። ስለዚህ ስለ እከሌ ምን ታስባለህ ተብለህ ስትጠይቅ በጭራሽ ስለሱ አስቤ አላቅም መልስ። ይህ እውነተኛ ኃይልህን የልብህን ጓዳ በጥላቻ ቆሻሻት ለሰዎች ይህንን ቆሻሻ ባታሳይ ይመረጣል። ሰባተኛው ጥልቅ ፍልስፍናህን ወይም እምነትህን ለሁሉም አትበትን። ሁሉም ሰው አንተ የደረስክበትን የብስለት ደረጃ ላይ አልደረሰም። ለአንዳንድ ሰዎች ጥልቅ የሆነ እውነትን መናገር ለአሳማ እንቁ እንደመስጠት ነው። እንቁን ይረግጡታል እንጂ አይቀበሉትም። አንተንም መልሰው ያታልሉሃል። አመለካከትህን ለማስረዳት ጎሮሮ እስኪደርቅ የምትከራከር ከሆነ ጉልበትን እያባከንክ ነው። ብልህ ሰው እንደ ሰውየው አቅም ነው የሚያወራው። የገባውን ዝም ብሎ ያልፋል። አየህ ወዳጄ፣ እውነት ራሷን መከልከል ትችላለች ወይም ራሷን መከላከል ትችላለች። ያንተ ጠበቃነት አያስፈልጋትም። ስለዚህ የህይወት እይታህን ለሚገባቸው ጥቂት ሰዎች ብቻ አካፍል። ለሌላው ግን ዝምታ ከንግግር በላይ ያስተምራል። ስምንተኛ የህክምና ታሪክ ህመምህን አታውራ። በእርግጥ ህመምህን ለሐኪም ለቤተሰብ መናገር አለብህ። ነገር ግን ለምታገኘው ሰው ሁሉ ወገቤን አመመኝ፣ ሆዴን እንዲያደረገኝ መድኃኒት እየዋጥኩ ነው እያልክ የምትናገር ከሆነ ሰዎች በአዘኔታ አይን ማየት ይጀምራሉ። አዘኔታ ደግሞ የክብር ተቃራኒ ነው። ሰዎች አይዞህ እንዲሉ አትፈልግ። ሰዎች እንዴት ጠንካራ ሰው ነው እንዲሉ ስራ። ብልህ ሰው ህመማቸውን በጽናት ያሳልፋሉ። ድንጋይ ብቻ አልኳቸው እንኳን እንደ ጥጥ ቀላል ይሆንላቸዋል። እንደ ጥጥ ቀላልም አድርገው ስቃያቸውንም ደብቀው ይሄዳል። ይህ የጀግንነት መገለጫ ነው። ህመምህን መደበቅ ስትችል ጤንነት ወደ አንተ ይቀርባል። ምክንያቱም የሰዎችን አሉታዊ ኃይል ሳይሆን የራስን የውስጥ ጥንካሬ ስለምትጠቀም በቀላሉ ይሳካልሃል። ዘጠነኛው ስለ ትናንት ጀብዱ አታውራ። ይህ የብዙዎቻችን በሽታ ነው። እኔ ድሮ እንዲህ ነበርኩኝ፣ ድሮ እኮ እንዲህ እናደርግ ነበር እያሉ የሞተ ታሪክ መተረክ ትልቅ ውድቀት ነው። ወዳጄ ትናንት አልፏል። የትናንት ጀግንነት ለዛሬው ማንነት ዋስትና አይሆንም። ዛሬ እጅ ላይ ምን አለ? ዛሬስ ምን እየሰራ ነው? ዓለም የሚጠይቅ ይሄን ነው። ስለ ራስህ ታሪክ የምትናገር ከሆነ ስራ ትንሽ ነው። ስራው ትልቅ የሆነ ሰው ስለ እርሱ የሚናገሩት ሌሎች ሰዎች ናቸው። ንጉሥ ነኝ የሚል ሰው ንጉሥ አይደለም። ንጉሥ ዝም ብሎ በዙፋኑ ላይ ይቀመጣል እንጂ ግርማ ሞገሱ ይናገራል። ስለዚህ ታሪክን አትተርክ። የራስን ታሪክ፣ ያለፈውን ስራ፣ ማንነትን እንደ ጥላ ይከተልህ እንጂ እንደ መሪ ከፊት ለፊትህ አይቅደም። አስረኛውና የመጨረሻው ላይ ደርሰናል። ምን ያህል ጠንክረህ እንደምትሰራ አታሳይ። ይህ ጥበብ የጥበቦች ሁሉ አውራ ነው። ጣሊያኖች ስፓስቱ ዘራ ይሉታል። አንድን ከባድ ነገር ምንም እንዳላደከም አድርገህ በቀላሉ የማቅረብ ጥበብ። አንድ ማጂሻን ወይም አንድ አስማተኛ አስማቱን እንዴት እንደሚሰራ ለሰዎች ይናገራል። ምን ያህል እንደተለማመደ ያሳይ። በመድረክ ላይ ወጥቶ ወፍ ያበራል፣ ሰዎች ይደነቃሉ። አንተም ልፋትህን አትሽጥ፣ ውጤትህን ሽጥ። እንቅልፍ ማጣትህን፣ መከራህን፣ ድካምህን ለሰዎች አታሳይ። ስራ ለሰዎች ቀላል ገና ማራኪ ሆኖ ይታይ። ውስጥህ ሲቃጠል ፊትህ ግን ይብራ። ውስጥህ ሲጨነቅ አካላዊ እንቅስቃሴ ግን የተረጋጋ ይሁን። ያኔ ሰዎች እንደ ተፈጥሮ ኮከብ ያዩሃል። ይህ ሰው የተለየ የተፈጥሮ ጸጋ አለው ብሎ ያገቡ። ልፋትህን ማውራት ዋጋህን ይቀንሰዋል፣ ሚስጥራዊነትህን ያጠፈዋል። እንግዲህ ወዳጄ ወደ ማጠቃለያው እንምጣ እስኪ። እነዚህ 10 ነጥቦች ከሰዎች ጋር እንድትጣላ ወይም እንድትኩራራ የተሰጡ መሳሪያዎች ሳይሆኑ እነዚህ ነጥቦች በዚህ በጩኸት በተሞላ ዓለም ውስጥ የራስህን ሰላማዊ ሕይወት የምታገኝባቸው ጥበቦች ናቸው። ብልህ ሰው መሆኑ ማለት ሁሉንም ማወቅ ማለት አይደለም።
ያወቁትን መቼና የት ለምን ለሰው መናገር እንዳለበት ማወቅ እንጂ። ከዛሬ ጀምሮ እንደ ጥልቅ ባህር ላይ ሲታይ ጸጥ ያለ ሰላማዊና ውብ፣ ውስጡ ግን ማንም የማያውቀው ማንም የማይደፍረው ማንም ያልደረሰበት ጥልቅ ኃይልና ሀብት የያዘ ይሁን። ያኔ ሰዎች አንተን ለማወቅ ይጓጓሉ፣ ለማክበር ይገደዳሉ፣ ሲጠሉህ ይጨነቃሉ፣ ሲያገኙ ይደሰታሉ። ምክንያቱም አንተ ለሁሉም የምትገኝ ርካሽ ካሳቶ በውድ ዋጋና ፍጥረት ብቻ የምትገኝ የማይነበብ መጽሐፍ ሆነሃልና ነው። በሕይወት ላይ አዲስ ምዕራፍ፣ አዲስ ብስለትና አዲስ ክብር ከዛሬ ጀምሮ እንደምትወስድ ሙሉ ተስፋ አለኝ። ይህን ጥበብ ለሚያስፈልገው ሰው ቪዲዮውን በማጋራት ልትቀይረው ለምትፈልገው ለራስ ሰው አጋራው። ለራስ ያለህም ክብር ሲጨምር ዓለም ለአንተ ያላት ክብር ይጨምራል። ይህ ኢንስፓየርድ ጄኔሬሽን ነው። ትውልድን በተሻለ እውቀት፣ በተሻለ ጥበብና በተሻለ ማንነት ለመገንባት እንተጋለን። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ድንቅ ቪዲዮ እስክንገናኝ ድረስ ነገሩን አላንዘዛም። ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ከተማማርናቸው አምስቱ ለማንም ማጋራት ከሌለብን ነገሮች ውስጥ የተሰማችሁንና ሞር ውስጣችሁን የያዘውን በእውነት ይህን ነገር አስተምሮኛል የምትሉትን በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተው ምርጥ ቻናል ኢንስፓየርድ ጄኔሬሽን ነው። ብልህ ሰው እነዚህን 10 ነገሮች ስለ ራሱ ይደብቃል። ሰላም ጤና ይስጥልኝ። እንደምናላችሁ የኢንስፓየርድ ጄኔሬሽን ቤተሰቦች፣ እስቲ አንዴ አይናችሁን ጨፈን አድርጉና ይህን አስቡ። ዓለም ልክ እንደ አንድ ትልቅ የካርታ ጨዋታ ብትሆንና በዚህም የህይወት ጨዋታ ውስጥ ህጉ አንድ ቢሆን ታውቃላችሁ፣ የሚያሸንፈው ካርዱን የደበቀው እንጂ ካርዱን ለተጋጣሚ ያሳየው አይደለም። በዚህ ቪዲዮ በየመንገዱ፣ በየሶሻል ሚዲያው፣ በየካፌው ሰዎች ሁሉንም ነገር ለዓለም ለመዝራት ሲጣደፉ፣ ስለ እቅዳቸው ሲጮሁ፣ ስለ ፍቅር ህይወታቸው ሲያወሩ፣ ስለ ንብረትና ሀብታቸው ሲያወሩ፣ እንዲያውም ገና ስላልተፈጠረው ነገር ሳይቀር ሲተነብዩ መታየቱ የሚያመጣውን መዘዝና ለራሳቸው ማስቀረት ያለባቸውን ወሳኝ 10 ነገሮች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ እንዲሁም በኮሜንት እንድትሳተፉ ከእውቀት ማዕድ እንድትቋደሱ እጋብዛችኋለሁ። በዚህ ጊዜ ሁሉም ሰው መጽሐፍን ማን ፈልጓል። ሁሉም ሰው ገጹን ገልጦ እባካችሁ አንብቡኝ እያለ ይለምናል። ግን ወዳጄ አንድ ጥያቄ ልጠይቅህ። መጽሐፉን አንብበህ ስትጨርስ ምን ታደርገዋለህ? መልሱ ቀላል ነው። ወደ መደርደሪያ ወርውረህ ወደ ሌላ አዲስ መጽሐፍ ትሄዳለህ። የተነበበ ማንነት ያበቃለት ማንነት ነው። ታዲያ በዚህ በጫጫታ በበዛበት ዓለም ውስጥ አንዳንድ ሰዎች እንዴት ጸጥ ብለው ዓለምን አንቀጥቅጠዋት ይኖራሉ? መልሱ የካርታ ጨዋታቸው ላይ ነው። ብልህ ሰዎች፣ ዓለምን የሚመሩ ሰዎች ወይም እውነተኛ ውስጥ ሰላም ያላቸው ሰዎች ዝምታ የሚባል መከላከያ ግንብ አላቸው። እነርሱ ምን መናገር እንዳለባቸው ብቻም ሳይሆን ምን መደበቅ እንዳለባቸው ጠንቅቀው ያውቃሉ። ዛሬ እኔና አንተ የምናደርገው ጉዞ ወደ እነዚህ ብልህ ሰዎች የህይወት ጥበብ ነው። እነሱ ከማንም ሰው ከቅርብ ጓደኛቸው ሳይቀር የሚደብቋቸውን ነገሮች፣ ነገር ግን ህይወታቸውን በኃይልና በግርማ ሞገስ የሞሉትን 10 ታላላቅ ምስጢሮችን በጥልቀት እንመለከታለን። ይህ ዝም ብሎ ምክር አይደለም። ይህ የአኗኗር ስልትን ጭምር ነው። አብረን እንዝለቅ። የመጀመሪያውና ምናልባትም የብዙዎቻችንን ህልም የሚቀብረው ትልቁ ስህተት ቀጣዩ እርምጃን ለሰዎች መናገር ነው። እስቲ ይህን አስተውል። አንድ ትልቅ ሀሳብ ይመጣልሃል። ድንቅ የንግድ እቅድ ወይም ትምህርት የመማር ፍላጎት ወይም ህይወትን የሚቀየር ህልም ታስባለህ። ወዲያውኑ ለጓደኛው ደውለህ ስማ ዘንድሮ እኮ እንዲህ ላደርግ ነው ብለህ ትነግረዋለህ። ጓደኛም ዋው ጎበዝ አሪፍ ነው ይልሃል። በዚህ ጊዜ ምን እንደተፈጠረ ታውቃለህ? አእምሮ ስራውን ሰጥቶ የጨረሰ ያህል እርካታ ይሰማዋል። ያን ስራ ለመስራት የሚያስፈልገውን የውስጥ እሳት በወሬ አውጥተህ ጨረስከው ማለት ነው። ብልህ ሰዎች ግን እንደዚህ አይደሉም። ቀጣዩ እርምጃቸው ምን እንደሆነ ማንም አያውቅም። እንደ ድመት ድምፃቸውን አጥፍተው ይራመዳሉ። ሰዎች የሚሰሙትን የለፉበትን ሂደት ብቻ ሳይሆን የተሳካለችን ውጤት ብቻ መናገር መቻል አለባቸው። አየህ፣ እቅድህን ስትናገር እንቅፋትን ታበዛለህ። ምቀኛው ይሰማል፣ ተስፋ አስቆራጩ ይበዛል፣ ወይም ደግሞ ሐሳብን የሚሰርቅ ሰው ይኖራል። ስለዚህ እባክህ ቀጣዩ የህይወት ሙቭህን ወይም እርምጃህን እንደ ቼዝ ጨዋታ በሚስጥር ያዘው። ሰዎች ውጤቱን አይተው ይደንግጡ እንጂ እቅድህን ሰምተው አይዘጋጁም። ሁለተኛውን የሚስጥር ጥበብ ለማወቅ ሂስህን አለማሳየት ነው። ይህ የገንዘብ ጉዳይ ብቻ አይደለም። ይህ የነፃነት ጉዳይ ነው። በባንክ አካውንት ስንት ብር አለ?
ደሞዝ ስንት ነው ወይም ምን ያህል ንብረት አለ የሚለውን ነገር ለሰዎች በተናገርክ ቁጥር ሰዎች ከአንተ ጋር ያላቸውን ግንኙነት በዛ ልክ መቀየስ ይጀምራሉ። ብዙ ብር ካለ ወዳጅ መስለው የሚጠጉ ጥገኛ ተባዮች ይበዛሉ። ብር ከሌለ ደግሞ የአንተን ማንነት በኪስ ልክ ሰፍተው የሚንቁ ሰዎች ይመጣሉ። ብልህ ሰው የገንዘብ መጠኑን እንቆቅልሽ ያደርገዋል። ሲያዩት የሞላለት ይመስላል፣ ሲቀርቡት ግን እርግጠኛ መሆን አይችሉም። ይህ አሻሚነት ክብር ይሰጣል። ሰዎች አንተን ስለ ማንነትህ እንጂ ስለ ገንዘብ ብለው እንዳይቀርቡ ያደርጋል። የአንተ የገንዘብ አቅም ጸጥታ ይወዳል፣ ድህነትም ጸጥታ ይወዳል። የትኛውም ደረጃ ላይ ሆን የኪስ ቁልፍ የአንተና የአንተ ብቻ መሆን አለበት። ሶስተኛና እጅግ በጣም ወሳኙ ነገር የቤተሰብ ሚስጥር ነው። አስተውለህ ከሆነ አንዳንድ ሰዎች ከትዳር አጋራቸው ጋር ሲጣሉ ወይም ሲጋጩ፣ ከወንድሞቻቸው ጋር ሲጋጩ ስልካቸውን አንስተው ለጓደኞቻቸው ይናገራሉ። ሚስቴ እኮ እንዲያደረገች ወይም ባሌ እኮ እንዲበደለኝ ይላሉ። ይህ ትልቅ የዋህነት ነው። ዛሬ የምታማው ወንድም ነገ ታርቃ አብረው ትበላለህ። ነገር ግን የነገርከው ሰው ያንተን ወንድም ወይም ያንቺን ባል ለዘላለም በዛ በነገርሽው ጥቁር መነጽር ልክ ነው የሚያየው። የቤትህን ክብር በገዛ አፍህ አትክፈው። ብልህ ሰው የቤቱን ግድግዳ ወፍራም ነው፣ ጩኸቱ ከቤት አይወጣም፣ ደስታው ማዘኑም ከቤቱ ግድግዳ ውስጥ ይቀራል። ቤተሰብ ማለት ምሽግ ነው። የምሽግህን ቅጥር እንዴት አሳልፈህ ለጠላት ትሰጣለህ? ሰዎች ስለ ቤተሰብ ሲያስቡ አንድነትና ፍቅር ብቻ ይታያቸው። ችግሩን በርህን ዘግተህ ፍታው። ይህ ትልቅ የብስለት ምልክት ነው። አራተኛው ነጥብ የበጎነት ሥራህን ደብቅ የሚለውን ነው። በዚህ ዘመን መስጠት ቢዝነስ ወይም ንግድ ሆኗል። ካሜራ ይዞ መርዳት፣ ፎቶ እያነሱ ማብላት የተለመደ ነው። ግን እውነት እልሃለሁ ካሜራ ፊት የተደረገ መልካምነት ሁሉ መልካምነት ሳይሆን ትወና ነው። ብልህ ሰዎች ግን የሰጡት እጃቸው እንጂ አፋቸው እንኳን አይናገርም። አንድን ሰው ስትረዳ ያ ሰው አንገቱን እንዲደፋ አታደርገው። እርዳታ የዛን ሰው ክብር የሚነካ ከሆነ እርዳታ ሳይሆን ስድብ ነው። ስታደርግ በድብቅ አድርግ። ያኔ ህሊናህ ይሞላል፣ ፈጣሪ ያይሃል፣ ራስህ ትረካለህ። ሰዎች እከሌ እኮ ለጋስ ነው ብለው እንዲያወሩልህ አትፈልግ። የሰጠኸውን እርሳ፣ የተቀበልከውን ግን መቼም አትርሳ። ይህ አይነቱ ስነ ልቦናዊ ልዕልና ነው ሰዎች በናፍቆት እንዲያዩ የሚያደርግ። አምስተኛው ነጥብ ድክመትህንና ፍርሃትህን አታጋልጥ። ሰው ነህ፣ ትፈራለህ፣ ትጨነቃለህ፣ የምትደክምበት ቦታ አለ። ይህ ተፈጥሮ ነው። ነገር ግን ዓለም ጨካኞች መድረክ መሆን አትርሳ። ደካማነትህን ለሰዎች ማውራት ማለት ጠላትህ የት ቦታ ቢመታ እንደሚያደክም መሳሪያ ያቀበልከው ነው ማለት ነው። እኔ እኮ እንደዚህ አይነት ሰው አይመቸኝም፣ እኔ እኮ ይህ ነገር ያስፈራኛል እያልከው የቦታ የምታወራ ከሆነ ሰዎች ይህንን መረጃ መዝግበው ይዙታል። አንድ ቀንም አንተን መጣል ሲፈልጉ በዛ ድክመት ይጠቀሙባል። ብልህ ሰው ግን ድክመቱን በጓዳ ውስጥ ያስተካክላል። ለሰዎች ግን የጠነከረ ጎኑን ብቻ ያሳያል። ልክ እንደ ዳክዬ በውሃ ውስጥ እግሩን እያፍጨረጨረ ቢሆንም ከላይ ሲታይ ግን በሰከነ መንፈስ ይዋኛል። አንተም እንደዛው ውስጥ ቢጨነቅም ፊት ግን መረጋጋትን ይለበስ። ስድስተኛ ቂምና ጥላቻን አታውራ። ይህ በጣም ትልቅ የሆነ የስነ ልቦና ጥበብ ነው። አንድ ሰው ጎድቶክ ይሆናል፣ ልብህንም ሰብሮት ይሆናል። ያን ሰው እንደጠላሁና እንደተቀየምከው ለሰዎች በተናገርክ ቁጥር አንተም አሁንም የዛ ሰው እስረኛ እንደሆንክ እያሳየ ነው። ስለ ጠላት ታወራለህ ማለት ጠላት በአንተ ሕይወት ውስጥ ትልቅ ቦታ አለው ማለት ነው። ብልህ ሰው ጠላቱን በዝምታ ይቀጣል ወይ ይቅር ይላል። ካልሆነ ደግሞ ያ ሰው በሕይወት ውስጥ እንዳልነበር አድርጎ በመርሳት ትልቁን ንቀት ያሳያል። እመነኝ፣ ለአንድ ሰው ከጥላቻ የበለጠ የሚጎዳው ነገር ቦታ መስጠት ነው። ስለዚህ ስለ እከሌ ምን ታስባለህ ተብለህ ስትጠይቅ በጭራሽ ስለ እሱ አስቤ አላቅም ብለህ መልስ። ይህ እውነተኛ ኃይልህን፣ የልብህን ጓዳ በጥላቻ ቆሻሻ አትሙላ። ለሰዎች ይህንን ቆሻሻ ባታሳይ ይመረጣል። ሰባተኛው ጥልቅ ፍልስፍናህን ወይም እምነትህን ለሁሉም አትበትን። ሁሉም ሰው አንተ የደረስክበትን የብስለት ደረጃ ላይ አልደረሰም። ለአንዳንድ ሰዎች ጥልቅ የሆነ እውነትን መናገር ለአሳማ እንቁ እንደ መስጠት ነው። እንቁን ይረግጡታል እንጂ አይቀበሉትም። አንተንም መልሰው ያታልሉሃል። አመለካከትህን ለማስረዳት ጎሮሮ እስኪደርቅ የምትከራከር ከሆነ ጉልበትን እያባከንክ ነው። ብልህ ሰው እንደ ሰውየው አቅም ነው የሚያወራው። የገባውን ዝም ብሎ ያልፋል። አየህ ወዳጄ፣ እውነት ራሷን መከልከል ትችላለች ወይም ራሷን መከላከል ትችላለች።
የአንተ ጠበቃነት አያስፈልጋትም። ስለዚህ የህይወት እይታህን ለሚገባቸው ጥቂት ሰዎች ብቻ አካፍል። ለሌላው ግን ዝምታ ከንግግር በላይ ያስተምራል። 8ኛ የህክምና ታሪክ ህመምህን አታውራ። በእርግጥ ህመምህን ለሐኪም ለቤተሰብ መናገር አለብህ። ነገር ግን ለምታገኘው ሰው ሁሉ ወገቤን አመመኝ፣ ሆዴን እንዲያደረገኝ፣ መድኃኒት እየዋጥኩ ነው እያልክ የምትናገር ከሆነ ሰዎች በአዘኔታ አይን ማየት ይጀምራሉ። አዘኔታ ደግሞ የክብር ተቃራኒ ነው። ሰዎች አይዞህ እንዲሉ አትፈልግ። ሰዎች እንዴት ጠንካራ ሰው ነው እንዲሉ ስራ። ብልህ ሰው ህመማቸውን በጽናት ያሳልፋሉ። ድንጋይ ብቻ አለባቸው እንኳን እንደ ጥጥ ቀላል ይሆንላቸዋል። እንደ ጥጥ ቀላልም አድርገው ስቃያቸውንም ደብቀው ይሄዳል። ይህ የጀግንነት መገለጫ ነው። ህመምህን መደበቅ ስትችል ጤንነት ወደ አንተ ይቀርባል። ምክንያቱም የሰዎችን አሉታዊ ኃይል ሳይሆን የራስን የውስጥ ጥንካሬ ስለምትጠቀም በቀላሉ ይሳካልሃል። 9ኛው ስለ ትናንት ጀብዱ አታውራ። ይህ የብዙዎቻችን በሽታ ነው። እኔ ድሮ እንዲህ ነበርኩኝ፣ ድሮ እኮ እንዲህ እናደርግ ነበር እያሉ የሞተ ታሪክ መተረክ ትልቅ ውድቀት ነው። ወዳጄ ትናንት አልፏል። የትናንት ጀግንነት ለዛሬው ማንነት ዋስትና አይሆንም። ዛሬ እጅ ላይ ምን አለ? ዛሬስ ምን እየሰራ ነው? ዓለም የሚጠይቅ ይህንን። ስለ ራስህ ታሪክ የምትናገር ከሆነ ስራ ትንሽ ነው። ስራው ትልቅ የሆነ ሰው ስለ እርሱ የሚናገሩት ሌሎች ሰዎች ናቸው። ንጉሥ ነኝ የሚል ሰው ንጉሥ አይደለም። ንጉሥ ዝም ብሎ በዙፋኑ ላይ ይቀመጣል እንጂ ግርማ ሞገሱ ይናገራል። ስለዚህ ታሪክን አትተርክ። የራስን ታሪክ፣ ያለፈውን ሥራ፣ ማንነትን እንደ ጥላ ይከተልህ እንጂ እንደ መሪ ከፊት ለፊትህ አይቅደም። 10ኛውና የመጨረሻው ላይ ደርሰናል። ምን ያህል ጠንክረህ እንደምትሠራ አታሳይ። ይህ ጥበብ የጥበቦች ሁሉ አውራ ነው። ጣሊያኖች ስፓስቱዘራ ይሉታል። አንድን ከባድ ነገር ምንም እንዳላደከም አድርገህ በቀላሉ የማቅረብ ጥበብ። አንድ ማጂሽያን ወይም አንድ አስማተኛ አስማቱን እንዴት እንደሚሰራ ለሰዎች አይናገርም። ምን ያህል እንደተለማመደ ያሳዩ። በመድረክ ላይ ወጥቶ ወፍ ያበራል፣ ሰዎች ይደነቃሉ። አንተም ልፋትህን አትሽጥ፣ ውጤትህን ሽጥ። እንቅልፍ ማጣትህን፣ መከራህን፣ ድካምህን ለሰዎች አታሳይ። ስራህ ለሰዎች ቀላል ገና ማራኪ ሆኖ ይታይ። ውስጥህ ሲቃጠል ፊትህ ግን ይብራ። ውስጥህ ሲጨነቅ አካላዊ እንቅስቃሴ ግን የተረጋጋ ይሁን። ያኔ ሰዎች እንደ ተፈጥሮ ኮከብ ያዩሃል። ይህ ሰው የተለየ የተፈጥሮ ጸጋ አለው ብሎ ያከብረዋል። ልፋትህን ማውራት ዋጋህን ይቀንሰዋል፣ ሚስጥራዊነትህን ያጠፈዋል። እንግዲህ ወዳጄ ወደ ማጠቃለያው እንምጣ እስኪ። እነዚህ 10 ነጥቦች ከሰዎች ጋር እንድትጣላ ወይም እንድትኩራራ የተሰጡ መሳሪያዎች ሳይሆኑ እነዚህ ነጥቦች በዚህ በጩኸት በተሞላ ዓለም ውስጥ የራስህን ሰላማዊ ሕይወት የምታገኝባቸው ጥበቦች ናቸው። ብልህ ሰው መሆኑ ማለት ሁሉንም ማወቅ ማለት አይደለም። ያወቁትን መቼና የት ለምን ለሰው መናገር እንዳለበት ማወቅ እንጂ። ከዛሬ ጀምሮ እንደ ጥልቅ ባህር ነው። ላይ ሲታይ ጸጥ ያለ ሰላማዊና ውብ፣ ውስጡ ግን ማንም የማያውቀው ማንም የማይደፍረው ማንም ያልደረሰበት ጥልቅ ኃይልና ሀብት የያዘ ይሁን። ያኔ ሰዎች አንተን ለማወቅ ይበቋሉ፣ ለማክበር ይገደዳሉ፣ ሲጠሉ ይጨነቃሉ፣ ሲያገኙ ይደሰታሉ። ምክንያቱም አንተ ለሁሉም የምትገኝ ርካሽ ካሳቶ በውድ ዋጋና እጥረት ብቻ የምትገኝ የማይነበብ መጽሐፍ ሆነሃልና ነው። በሕይወት ላይ አዲስ ምዕራፍ፣ አዲስ ብስለትና አዲስ ክብር ከዛሬ ጀምሮ እንደምትወስድ ሙሉ ተስፋ አለኝ። ይህን ጥበብ ለሚያስፈልገው ሰው ቪዲዮውን በማጋራት ልትቀይረው ለምትፈልገው ለራስ ሰው አጋራው። ለራስ ያለህም ክብር ሲጨምር ዓለም ለአንተ ያላት ክብር ይጨምራል። ይህ ኢንስፓየርድ ጄኔሬሽን ነው። ትውልድን በተሻለ እውቀት፣ በተሻለ ጥበብና በተሻለ ማንነት ለመገንባት እንተጋለን። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ድንቅ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።